ትንሽ እንጨምርለት አራራ በቃ እሺ ለናችሁ ወዳጆቼ ባለፈው እንግዲህ ካሽካን ወደ ሾር ሜዳ እየሰራሁትን ቪዲዮ አይጣም ወዳጅታልና ዛሬም ገላንን ድንቅ ሳይ ሰራፈላ ያረጋጋ 6 ኪሎ አካል የሚገኘው ወደ ወድሩጣና እንግዲህ ከሷ ጋር የምሰራው ምግብ ተመልክታላችሁ ተከተሉ ፍርፍር ይላል ማለት ነው ፊትላ አቃሉ ነበር እንደማላቅ ነው ዛሬ ገባኝና በእውነት በጣም የተለየ አሰራር ነው ማንኪያ የለም አገራችን በእጅ ነው እንበላኛ እንደው ለኔ ብለሽ ነው እንጂ ከድረ ጨምረ በረም ጨምረ ቤት እግዚአብሔር ይመስገን እንዴት ዋልክ ሰላም ነሽ እንዴት ነህ ቤተኛው ኩኝ አይደል እግዚአብሔር ይመስገን ምን እየሰራሽ ነው ዛሬ ደግሞ ፌቴላ ልሰራ ነው ቆንጆ ሰዓት መጣ አሃ ለዘጋጃ አዎ በዛ ጋር እናግዝሽ ቆይ እሺ ጎመኑን በደም አግዝሻለሁ እዚህ ጋር ሆኜ ድንገት መጣውብሽ በክረምት አዎ ደግሞ ደስ ጎመኑ የክረምት ቆንጆ ጎመኑ የክረምት እንዴት ያምራል ለፌቴላ ደቀቅ ይላል አይደል አዎ ጥሩ ሳመጣውኛ ቆንጆ ሰዓት መጣ በጣም ደስ ይላል ምንም ሰራ ፌቴላ ሰሪ አሁን ፌቴላ ነው ፌቴላ ምንድን ምን ማለት ነው ፌቴላ ራሱ ፌቴላ ማለት እንግዲህ ያው ሁሉም ዝርያቸው አንድ ነው በቆሎና ስንዴ ነው እሺ እና እንደ ፍርፍር ነገር ነው ፌቴላ የሚባለው ፍርፍር ያለ ነው አዲስ ላይ ያረክሹ ነው አሁን ወደ ድስት ይጨምራል ምንም በድስቱ ባዶ ነው ድስቱ ባዶ ነው ጎመን ብቻ ነው የደረስከው እንደላችሁ ዛሬ ደግሞ ድጋሚ ገላ ቤት ይቻለው ዛሬ እንግዲህ በድጋሚ በቃ በደም ባለሙያ መሆን ፈልጊያለሁ በቃ የዶርዚ አካባቢ ምግብ ማውስ ለፈለኩኝ ድጋሚ ይቻለው በየፈለክበት ቀና አስተምራ ስለታልኩኝ እንደምትመለከቱት ከነ ግንዱ የተከተፈ ነው ለጋ ጎመን ስለሆነ ቆንጆ ነው ፌቴላ አብረን ሰራለን ከዚህ ሞክሬ ያለው ግን በቃ ትክክለኛው አሰራር ማውስ ለፈልኩ ነው የመጣውና ዛሬ ፌቴላ እንግዲህ ከገላ ጋር ሰራለን ዛሬ ማብሩት ምንድነው እግዚአብሔር ይመስገን ስለዚህ በጣም እንግዲህ ፌቴላ ጎመን ነው ሌላ ያስፈልጋል ግብአት አሁን በቆሎና ስንዴ ተፈጫለ እና ፈረፈረና ልክ እንደመብሰል ሲል ከላይ ነው የምንጨምረው እንፋሎት በደንብ ሲበስል እዚህ ከጎመን ጋር የሚሰራው ማለት ነው ብቻ ጎመን በቃ ግድ ነው በቃ በደንብ ከዛ ሚጥሚጣ አለ ለብቻ አፍልተን ነው የምንቀይጠው እሱ ላይ ታሰራል እንፈልግ ለብቻ ነው የሚፈላው እሺ በስሎሲዮታ ማለት ነው ጎመን ለፌቴላ ደቀቅ ቢላው ነው ጎመን በጣም በቀላም ከፊው ይሄ ነገር ልምድ ነው ወስባክ ተሞክርስቲ እስቲ እቺ ሰብሰብ ባርጌ ያስፋትን ያዝና እንደዚህ አርጌ በቃ አይ ምንም ማለት አያስቸግርም ቢላው አያስቸግርም ቆንጆ ነው ለከተፈት ቆንጆ ነው እሺ አማረኝ ስከትፍ አየካ ከተፍሽ አሁን የከተፈን ወደ ኩሽና ያለ እዚህ ምን ሰራው ያሰራል ሌላ በቃ እዚህ አሁን በኋላ ምን ሰራው አለ አሁን ወደ ብረት ድስቱ ጨምረን እዛ ሲበስል እዚህ ጋር እናፈረፍራለን ስለዚህ በቃ አንቺ ዛ ኩሽና ጣጂውና ያኝ መጣፈው እንጂ እናፈረፍራለን እሺ እንግዲህ አሁን ጎመኑም እሷ ኩሽና ተጠራዋለች ከዛ እሱ እስከበስል ድረስ ነው እኛ ሌላው ደግሞ ዱቄቱን እናቀናጃለን ስንመልስ እንግዲህ አብረን እንሰራለን ጠብቁ አሁን እሳቱ ተቀጣጥሏል ጎመን መጣድ ነው ያው ጎመን ነው እሱ እስከሚበስል እንጠብቃለን አሁን ለፌቴላ ትንሽ እየጨውንስነስ አረግለታለሁ ጎመን ላይ አሁን እስከሚበስል ነው የምንጠብቀው ይብሳል የፌቴላን ግብአት አሁን እዚህ መጣው እንዴ ምንድነው ያወጣሽው ደግሞ በቆሎና ስንዴ ተፈጨ ዱቄቱ እቺን በቆሎ አይጠፋም ያለሱ አይሆንም እሺ አሁን እቺ በደረቁ ነው ምናሻት በደረቁ ማለት ነው ሳይጋበት አይ ውሃ ብቻ በትንሽዬ አይበዛበትም እንደከሽኩ አይበዛበትም ፍርፍር ይላል ማለት ነው አይበዛም
ትደረጋለች። እጃችሁ ላይ ያምራል እኮ እናንተ ሰሩት። ምን እናድርግ እንግዲህ አብሮ ልጆቻችን ያሳደግንበት ነው። በጣም ቆንጆ እኮ ነው። በጣም ያው ቀየር እናደርገዋለን። እሺ ግን የፈተለ መቼ ነው የሚበላው? የቁርስ ነው፣ የምሳ ነው፣ የራት ምግብ ነው? በቃ ያን አንዱን ስንበላ ሲሰለቸን ደግሞ እንቀይረዋለን። ግን ጊዜ የለውም። ጠዋትም ይበላ ይችላል፣ ማታም ይበላ ይችላል። ያው እኛ ውለን ማታ ነው የምንሰራው። በሰራነው እንውልና ማታ ጊዜ ስንመጣ እንሰራለን። በእናንተ አካባቢ ግን ከኮባ ከእንሰት ምግቦች ያዘጋጁ ነው? አለ አለ አለ። ምግቡም ስራውም ስፖርት ነው። በቃ ምግቡም እና ሁሉም የሚያጠነክረው የራሱ እኮ ነው። ምንም ደረቅ ነው። አንቺ በደረቅ ነው ሰራሽው? ደረቅ ይላል። ታታለች ከፍርፍር ያደርጋል ነው። ብዙ ወጣት የለውም እና በእጅ ሱዱ ስታሻል ማለት ነው። እንደዚህ ሽት ይደረጋል። ባክሽን ላጥስ እንዴ ጓጓላ ካለ ይጠፋ ማለት ነው። ዘይት አይገባም እዚህ ላይ። እሱ በስሎ ሲወጣ ለብቻ ይፈላል። ጓጓላ መጥፋት አለበት ማለት ነው። እንደዚህ መሆን አለበት። ፌቴላ ከተማ ሲመጣ ቀይራል ነው እንኳን አንተ ጋር ደስ ያሰራው። ወደ ከተማ ሬስቶራንት ሲገባ አሰራው ይቀይር ሳል ትንሽ ዘመን ስለሚል ነው መሰለኝ። አርባ ምንጭ እኮ ፎሶሲ ነው የሚሉት አይደለ? ከሽካን ደግሞ ኩርኩፋ ይሉታል። ኩርኩፋ ያው እንደ አካባቢ ስለሆናችሁ አገ ስለወጣ ሽታው ነው ስለምንም ባዶ እኮ ግን ሲፈጭ ግን የሚጋበት ቀማል እንዴ? ምንም አይፈጭም። ቅመም የለውም። ምንም አይገባበትም። አላየሽው እንደታረገው? ናይስ። እንደስ ምሽታለው አላ ስንዴና በቆሎ አብሮ ተቀላቀለ። ተቀላቅሎ ስለሆነ ስታንጋሊ ወጣ ከላይ አልፈረሰው። ግን በጣም የምትወጂው ምግብ ምንድን ነው? እኔ እኛ ሁሉንም አንጠላም። እንደው በተለይ ስጋ። እንዴት ሆነ ስጋ? ስጋ ክትፎ በቅቤ ምን ነው ሊያጋጠቂም እንደ ለቀለ ነገር ሮጦሽ ክትፎ ወዶኔ ጠየቀኝ። ጾም ካለ ክትፎ በቀጣም ጥሬ ላይም አለ በደንብ ነው። አቆስተሽ ግን ፈታንሽ በጣም ክትፎ ብለሽ በቃ አከበርሽ። ዙሩና ለምን ተገላግጦ ጾም ላይ ስለመጣው ጾም ነው አውቃችሁ ነው እናንተ በጾም በከም መጥቼ አብልጫለሁ። በቃ አሁን ደስ ይላል። እጅ ላይ ለቅል ያደስ ይላል በጣም። እሺ ምን አድርጋው እንግዲህ አይ ጎመን ይበስላል። አሁን ጎመን ሲበስል በቃ ይሄን መጨመር ብቻ በእንፋሎት ይበስላል። ይሄ ላው ላይ ጎመኑ ላይ ይጨመራል። አሁን እንደሰማችሁት እንግዲህ ይሄን በደንብ አገናፈርፈረ ነው አለች እንዴና የበቆሎ ዱቄቱ የዘጋጀው ጎመን ላይ ገባና በእንፋሎት ይበስላል። እኔ አባሰው ለማውጣት ጓጉጭ እንዴት ነው የሚበስለው? ወይስ ደግሞ ቅላውን ምንስስ እናደርጋለን ማለት ነው ጎመን ላይ? ጎመን ላይ እንጨምራለን። በጣም ይገርም ነው። እንግዲህ ስንመለስ እንግዲህ አብረን አበሰላለን። የቶማቴዱ ጠብቆኝ እሺ እንግዲህ አሁን ጎመኑ በማባን ግባ ጠብ ያደርክችበት አብስለዋለች። እንግዲህ አሁን የበሰለው ጎመን ላይ እንግዲህ ቅድም ያዘጋጀነውን ፈርፈር ያደረግነውን ዱቄት እንጨምራለን ማለት ነው። ገላው ምንድን እናደርገው እዚህ ላይ? አሁን በቃ በስሏል ጎመኑ እንደመብሰል ብሏል። ይሄ አፈረፈርነውን እንጨምርበታለን እላው ላይ ማለት ነው። እስቲ ጎመን ሊው እንዴት የምትጣጎ ተባረም በስሏል። አሁን ምንም ዋህ ሰልጎም ሲጨምረን ይጨመራል። ውሃ እስከሚበስል ድረስ ጠብ ይላል። ያደረግን እና አላገተሽ ጨምሪ እስቲ። እኔ ላይ ያዘልሽ። አይ እንደዚህ በቃ መጨመር ነው። ኦኬ ገጭ ሰፊ ነው። በቃ ሞራገሽ በሰሪዋ አሁን ትንሽ ንፋስ ከስር እንፋሎቱ እንዲወጣለት ሁሉን እንዲያመስለው እንዲደረግ ወጋጋ ታረጋለሽ። በቃ
ምን ጊዜ ቆያል አሁን? ብዙ ጊዜ አይቆይም። ፌቴላ አያቆየንም። ማማ ዋጠብ ያግን አበስላለን ማለት ነው። አሁን እኮ ቅድም ጎመን ጨመርሽ፣ ምንም የጨመርሽ ነገር የለም። ውሃ ጨመርኩ። አረ እንደው ስታበሲ ሽንኩርትም ዘይትም ምንም ነገር ባዶ ነው። አሁን ለብቻው ነው የሚዘጋጀው። በጣም ጥሩ፣ ለብቻ ነው የሚዘጋጀው። እሺ እንግዲህ ስንመለስ እንግዲህ የዘጋጀውን ማገዶም እንደ በፊቱ በደንብ አይነድም፣ እንደ ከሽካ አይነድም። የዚህ ወጣ ብሎ በፋት ቀስ ብሎ እንዲበስል ይደረጋል። እሺ እንግዲህ አሁን ያፈረፈረውን ከላይ ጎመን ላይ አድርገናል። ማር ወጋጋ አድርገዋለች። በደንብ ወደ ውስጥ እንፋርቱ ይወጣል ያበስለው ነው። በማር ዋጠብ ያደረግን በደንብ እናበስለዋለን። ካበሰልን በኋላ ማባያ ማጣፈጫ አለው። እንመለከታለን። ነጭ ሽንኩርት፣ ሚጥሚጣ፣ ዘይት እናፈላለን። ሚጥሚጣዎችም አትቀርም አይቀርም፣ ማባያ ነው እሱ አይቀርም። እሺ ከበሱ ጋር አብሮ ይቀርባል ማለት ነው ወይ? ስለዚህ ከዛ ይሄ ሲበስል ይሄን አጣጥበኑ ጠፈፍ ሲል እዚህ ላይ ግልብጥ አድርገን ያ ነጭ ሽንኩርትና ሚጥሚጣ እናፈላለን። አሁን እሺ እሱን እዛ ከሰል ላይ አሁን እናፈላለን። ውስጥ ገብተን በጣም ቆንጆ ማባያ ያለው እንግዲህ እኛ በዘመናዊ ኩኪንግ እንግዲህ ቺሊ ኦይል ቺሊ የሚባለው ነው። እሱና ከፈላን በኋላ እንግዲህ በቺሊ ኦይል ጋር ይቀርባል ማለት ነው። ጠብቁ። እሺ እንግዲህ አሁን ወደ የሚቀጥለው ስራ እንዳለን አሁን የምናሳየው የፌቴላ ማባያው እንግዲህ ሚጥሚጣ ማጣፈጥ ነው። አሁን እዚህ ጋር ቀጠን ያለ ሚጥሚጣ አለ ማለት እንግዲህ ዳጣ የሚባለው አሁን በቀጭኑ ተቀጥኖ ማለት ነው። በምን ያቀጠንሽ? እንደዚህ በውሃ የቀጠነው? በውሃ ነው። በውሃ የቀጠነው። እሺ አሁን ነጭ ሽንኩርት እናረግበታለን። ነጭ ሽንኩርቱ ነጣጣቅ ቀላልብኝ። በምን ተወቀጠው? ነጭ ሽንኩርቱ በሚጥሚጣ ቦታ ትንሽ ዝንጅብል ጣል ተደርጎ ከዝንጅብል ጋር። ኦኬ እሺ። አሁን አብሮ ይፈላል ማለት ነው። አቤት የመቃጠለው ማለት ነው። እሺ ዘይቷን እንጨምርበታለን። እሺ ጨምሪ እስቲ እንዳላብዛብሽ። እሺ ችግር የለውም። በደንብ የሚጨመረው ዘይት ማለት ነው። እሺ እስከሚፈላ እንጠብቃለን። ግን አሁን ዘይቱ ሲገባ ትንሽ ማቃጠሉ አይቀንሰውም? ማቃጠሉ ይቀንሰዋል። ይጣፍጣል እንጂ ያምን ማቃጠሉን አይቀንሰውም። በጣም ይጨምርለታል። አሁን ማባያው ነው። እሺ አሁን እስከዛ ይሄ እስከሚፈላ ይሄ ፌቴላውን እዚህ ላይ በረድ እንጠጋር አገልሻት አለ። አሁን እየፈላ እስከሚፈላ እሺ ይሄኛውን ፌቴላ የደረሰውን እንገለብጣለን። እሺ አሁን እንገለብጣለን ማለት ነው። እዚህ ላይ እንገለብጣለን። ደርሷል። እሺ ክፈቹ ነው። ይሄ ዋው ደርሷል። ስለዚህ ድስቱ ያቃጥላል። በሆነ ነገር ይዘን እሺ አገና የሚሰራ ስራት አለ ማለት ነው። በቃ የኛውን መገልበጥ ብቻ ነው። እዚህ ላይ መገልበጥ ነው። እሺ ጎመኑ ከስር ይቀራ ትንሽ አላ እናወጣለን። ሽታው ደስ ይል። በቃ በእንፋሎት በደንብ ባውሪ በሰለው በቃ ቅድም ያፈረፈሹ ለዚህ እንዳያያዝ ነው ማለት ነው። እንደምታየው በጣም ነው የሚያምረው። ሽታው ደስ ይላል። ከዚህ ከእህሉ ጋር ጎመኑ ተቀላቅሎ በጣም ደስ የሚል ቃና ያለው። እስቲ እንግዲህ አሁን ጎመኑ መጣ። ዋው ደስ ይላል። ማዋሃር ነው ራሱ ይፈረፈራል። እንደዚህ ያደርጉ ማቀላቀል ደስ ይላል። መንፈስ አፈራፈሩ በጣም ደስ ይላል። ሽታው ደስ ይላል። ከተማ ላይ ነገር ቢለመን ደስ ይለኛል በጣም። አሁን ትንሽ ጨው እናደርግለታለን እንዳያንስ። መፍላት ጀመራል ዘይቱ። በጣም እንደሚጣፍጥ ተስፋ አለ። አሁን ይሄ ቀላቁ አብሮ የሚቀርብ እሱ ላይ አብሮ ይዋሃዳል። ዋው ያቃጥለኝ የለም። አረ በጣም አይልም። እርግጠኛ ለመሰለሽ ከዚህ ጋር ሲጓድ ይቀንሳል ያስባል። እዚህ ጋር ግን እንደ ፍርፍር እናደርገዋለን። ዘይቱንም የለጣ ፈርፍሯል። በቃ ዘይቱ አብሮ ያዋህደዋል። እዛ እንትን ሳይቻልም በዚህ ማንታ ቅቤ አይቻልም። ቅቤ ቢኖርማ አሪፍ ነው። ጾም ነው። በቂ ማድረግ እንችላለን ማለት በዘይት ፋንታ። ይታገኝ በጣም ቆንጆ ነው። በጣም ምርጥ ይሆናል። ኤልያስ ለሚጋ ስጋ ይገባል ማለት ይቻላል። በስጋም ይቻላል። ሌላ አማራጭ ምን አለ? ስለሚጨመር ነገር ሌላ ምን ጨመራል? አሁን ከተቻለ ባቄላም ቦሎቄ ነገር ቦሎቄ በጣም አሪፍ ነው። ከነሱ ጋር ስጋም ይቻላል ማለት ነው። ስጋ ከናጥንቱ ወይ ስጋውን ብቻ ምን ጨምሩ? አጥንቱን ለይተህ ብቻው። ያኛውን ደግሞ ስጋ ደቀቅ አድርገህ አብሮ ይበስላል ማለት ነው። ዋው! በጣም ጊዜ ደግሞ
ቆንጆ ያደርገዋል ብዬ አስባለሁ። በደንብ መፍራት አለበት ዘይቱ። ይፍላ በደንብ። እሺ እንግዲህ ዛሬ በጣም የተለየ ምግብ እየተማርኩ ነው። ፌቴላ አቃሉን ነበረ እንደማላቅ ነው ዛሬ ገባኝና በእውነት በጣም የተለየ አሰራር ነው። እዚህ ጋር እንትኑ ፍርፍር ማለቱ በጣም ይገርማል። ታዩታላችሁ እንዴት ተፈረፈረ። አሁን ይሄ ከጎመኑ ጋር ሆኖ ከላይ ደግሞ የማባያው ሲጋበት የሚገርም ጣም ነው። አዎ አሁን ዘይቱ በደንብ ከፈላ በኋላ ጨምረን እንቀላቅለዋለን። ትንሽ ደቂቃ ጠብቁን፣ ትመለከታላችሁ። ትማትሄዱ በለው በደንብ ተንተከተከ። በጣም ፈላ። ኦኬ እንዳይበዛበት። እሺ ታይቶ ነው የሚጨመረው። ነገ ዘይት ስለሆነ እንኳን ደስ ይላል። ያፈርፍራል እንጂ እንትን ያደርገው ታየኝ እኮ እዚህ ላይ እኮ በቂቤና በስጋ ሲሆን እንደሚመስል ልዩ ነው የሚሆነው። ትንሽ ይፈልጋል መሰለኝ። እንግዲህ ዛሬ ጉድ ይፈላ ያው ነው የሚጥሚጣ ሽሮ ሜዳ ግን ታውቂያለሽ በጣም መጥበስ ፈልጌያለሁ። እስኪ ቆይ አንድ ማንኪያ ፍጪኝ። አይ እንፈራውታለሁ። ትንሽ እንጨምርለት። ኧረ በቃ ኧረ በቃ እሺ። ሳታጠመው ቀፍታው አንቺ ማንኪያው እሺ። ሳህን አቀበሉልኝ። እኔ በጣም መብላት ጓጉቻለሁ በጣም እዚህ ነው ያለ። ደስ ይላል በጣም ዋው። እሺ እንበላው። በምን እንበላው? በእጃችን ነው የምንበላው። እንደራላችን በእጃችን እንደዚህ አቃጣይ በእጃችን መታጠብና ማንኪያ የለም። አገራችን በእጅ ነው እንበላው እኛ። ይሄ ይነሳ። እዚህ ጋር ይሁን። እሺ ይችላል። እዚህ ላይ ይችላል። እሺ ቆይ ሲበላ ማለት ነው እንደዚህ ነው እንደምን ማድረገው? አሁን ስትበላ እንደዚህ ሰዳምላት እንዲህ ጭብጥ ተደርጎ ነው። እሺ መቃጠሉስ በቃ ቦርዴ ይመጣል አይደለም ማለት እዚህ ያቃጠል እንዴ? ትታጠባለህ። መቃጠል ያለ አንተ አላቃጠልሽ ተጨብጨብ። አኛ ያቃጥለን። አይ አረ ያዛት አትፍራ ግን የሞቃሻ ማለት ነው እንጂ እኔ ጨበጥከው ልስተ። አይ ቆይ በቃ ቆይ ጨብጧል ያበጥ። እሺ እንዴት ነው ያቃጥልም? አያቃጥልም። ያዝ አሁን በደንብ ይዘሃል። በቃ ጨብጥ። እሺ አረ እንደዚህ ታረግና እሺ ቀይ በጣም እስማ አሞር ደፈስ ቅዱስ ነገራ በጣም ባለሙያ ነሽ። በጣም ደስ ይላል። ግሩም ነው። ታናግራሽ እንጂ በጣም አዎ። ግን ደስ ይላል። ያቃጠሉ ደስ ይላል። አይ ብዙም አያቃጥልም። አሁን ብዙም አያቃጥልም። እንደው ለኔ ብለሽ ነው እንጂ ከድሬ ጨምረ በደንብ ጨምረ አስከስ እጀም ተቃጥሎ አፍም ተቃጥሎ እንደችለዋለሁ። እናትሽ ብላ ቢያ አንቺም እየበላሁ እኮ ነኝ እኔ። አሁን እየቀጠቀጠ ጦሽ ቆሽ አመጨበች እያለሁ በረድ ብሏል። አሁን በረድ እያለ ነው። ቤት ኳስ ክንገባ እንኳን አልቆየንም እኮ እዚሁ በላ ነው እኮ። እባካችሁ ተስተናገዱልኝ። ወደቀ ምንድን ነው በማጨበኩት ማለት ነው። ቆይ ድጋሚ ትቀጨብጠዋለሁ። በደንብ ያዝ። በደንብ ያዝኩት። ይመስላል ፌቴላ ምንም አይልም። ከባድ ነው። ጉረስ ቆንጆ ነው። ሚጥሚጣ እንደውም አልበዛበትም። በጣም ኃይለኛ ነው። በጣም ያቃጥላል። ጋሶታለሁ። ጉርሻ ከሼፍና እስከ ድጋሚ ገላ ቤት ሄጄ ሰራሁትን የፊንተና ስራ አይታችኋል። እዚህ ቤት አልጠፋም። ገላ በጣም ሰላም ያገናኛል። ብዙ ማማራር እዚህ ቤትና በጣም ደስ የሚል ምግብ አሰራታየሽን በጣም አመሰግናለሁ። እንግዲህ ጉርሻ ከሼፍና እስከ ዛሬ የምስነ በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ደህና ሁኑ። ሰላም ያገናኛል። ሰላም ሁኑ። አሜን።